ከልብ ላወራችሁ ነው የመጣሁት ልክ ስገባ ልቤ በጣም ተከፍቷል ኮፍያ የለበሱ ሰዎች ዘንድ መጣው 10000 ካሬ ሜትር የሚሆን መስጂድ ውስጥ ገባው ያላህ ቤት ውስጥ ጫት ሲቃማየው አዘንኩ ከልቤ አዘንኩ እናንተ እንደ ቀልድ እንዳታዩት በባህል ከአባቴ ከናቴ ለምጄዋለሁ እንዳትሉ ይሄ ቤት የማን ቤት ነው እስቲ ቤቱ የማን ቤት ነው ያላህ ቤት ቀበሌ ብትሄዱ ይሄ ቀበሌ አይደል የመጣሁበት ወረዳ ብትሄዱ ዞም ብትሄዱ ጫት ትቅማላችሁ አትቅሙም እንዴት አላህ ቤት ውስጥ ትቅማላችሁ ምንም አልመሰላችሁም እግራችሁን ዘርጋ አርጋችሁ ውሃ ይዛችሁ ዳዋ በጫት እንደ ሙስሊሙ ጫት የተጫወተበት አለ ወንድሞቼ ነው ልክ ነኝ አይደለሁም ቆይ ህፃን ልጅ እኮ አይደለሁም ማላቀውን ነገር ምናገር እንደናንተ ልጅ የወለድኩኝ እንዴት አላህ ቤት ውስጥ ትደፍራላችሁ ይሄ ልብ በሉ ከሰባት ሰማይ ከሰባት ምድር ሁሉም ግዛት የሱ ነው መስጂዶች ግን ልዩ የሱ ግዛት ናቸው እሱ ቤት ውስጥ እንዴት ጫት ይቃማል ለሚስቶቻችሁ አልሆናችሁ ለእስልምና አልሆናችሁ አላህ ቤት ውስጥ ሰው እኮ የሚወነጅልበትም ቦታ አለው ጫት የሚቃምበት መስጂድ አላህ አሳየኝ ኢና ሊላሂ ወኢና ኢለይሂ ራጂዑን ካፊር እንዲያረገን ይያላችሁ በየቦታው ትጮሃላችሁ መብራት የለንም እንዲህ የለንም ትላላችሁ እናንተ አላህ ቤት ውስጥ ጫት እየቃማችሁ ያላህ ባሪያዎች ሆይ አላህን ፍሩ ሸውጃችሁ አልሄድም ብትፈልጉ ዳዋውን አስቆሙት ይሄን ችግር ያየሁ ግን እናንተ ለልጆቻችሁ አሁን ጫት ልታወርሱ ነው ማለት ነው ነው አይደለም ወንድሞቼ መስጂድ ውስጥ ጫት ከተቃመ ልጅ ይሄን ያየ ካደገ የሚቀጥለው ምንድነው የሚሆነው ስራ አይሰራም አያርስም አይማርም ጥፍሩ ላይ ቆሻሻ ያለበት በእስላም ስም የሚጠራ ኩፍየት የለበሰ እንዲህ አይነት የተዋረደ ትውልድ ነው የሚፈልገው ሰይጣን ይሄን ያህል ድሪቶ ላያችን ላይ ይስራብን ነውረኞች ነን አይደለንም ያላህ ባሪያዎች ሆይ የሚያስለቅሰውን ነገር እኮ ነው ያሳያችሁኝ እኔ መገምተው ክፍለ ሀገር ብዙ የዱንያ ፍቅር የሌለበት ቁርአን የሚቀሩ ወጣቶች እስከ ዛሬም ስንዞር የነበረበት እንደዚህ ነው ጭራሽ መስጂድ ውስጥ ጫት ትቀማላችሁ አላህ ልትፈሩ ልትወብቱ ይገባል ይሄ ወሃቢያ ምናምን የሚል ስም ደግሞ እንዳታመጡ ወንድም ለወንድሙ እውነተኛ ምክር የመከረው ነው ዶክተር መጥቶ እስኪመክራችሁ አትጠብቁ አላህ ብዬ ነው ነገርኳችሁ ወንድማችሁ ነኝ ከፊሎቻችሁ ነኝ ተወልዱኛላችሁ ከፊሎቻችሁ ነኝ አትወልዱኝም ወለዳችሁኝም አልወለዳችሁኝም ሙስሊሞችን ሽባ ያረጋውን ቅጠል ቢቻል ከዚህ ክልል ከምድረገጽ ለማጥፋት ሰው ይጥራል እንጂ ጭራሽ አላህ ቤት ውስጥ እግር ተዘርግቶ ጫት ይቃማል ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ እውነተኛ መመለስን ይመልሰን ከልባችሁ ጥፋታችሁ ሲነገራችሁ አባቶቼ ሆይ አልሰደብኳችሁም አልናቅኳችሁም አላህ